ደስ ይላል ጆ እባክህ ምሩ ተይኝ እባክሽን። እኔ ስጎዳ ማየት ትፈልጋለህ? ባልፈልግስ ምን አመጣለሁ? እኔ ጫማ ጠራጊ፣ አንቺ ሀብታም ልጅ። እንዴት ነው ቤተሰቦችሽ የሚፈቅዱት? ቤተሰቦቼን ተዋቸው፣ እኔ ለራሴ አውቃለሁ። አንቺ እዚህ ልጅ ጋር እንዳትመጭ ብዬሽ አልነበረም? አየሽ፣ ቤተሰቦችሽ እንድታየኝ እንኳን አይፈልጉም። እኔ አልፈልግም ብዬሽ እኔ ለወደድኩ ቤተሰቦች ምን አገባቸው? ምን አልሽ? ጭራሽ እዚህ አቆመሽ ልክልኬን ትነግሪኛለሽ? እንደምትብኛ እማዬ፣ እኔን የምትወጂ ከሆነ ምርጫዬን ውደጂልኝ። በአሁን እሱን ተይውና ወደ ቤት እንሂድ። ሌላውን ቤት እንነጋገራለን። እኔ ለሱ መኖር አልችልም፣ አልሄድም። እንደዛ ነው? ጥሩ፣ አባትሽ መላውን ያበጅልሻል። ይኸውልሽ ምሩዬ፣ ዝም በል አምላኬ። ማን ነው መጣው? ጆ አሞኛል፣ ሁሉም ሰው አውጥቶ ጣለኝ። እባክህን እርዳኝ። ምን ሆነሽ ነው? ከየት መጣሽ? የምሄድበት አጣሁ። ምንም ቢሆን አንተ እንደማጥለኝ አውቃለሁ። ምሩ ምንድነው? ምንም አወቅሻት? የቀድሞ አወቅኳት። የቀድሞ ፍቅረኛ ነበረች። እና አሁን ምን እያደረጋችሁ ነው? ታማለች። እና ታዲያ ምን አገባ? ጆዬ ሳልሞት አሳክመኝ። የኔ ፍቅር ይኸውልሽ፣ አብረን እያለን ብዙ አግዛኛለች። ያለሷ እዚህ መድረስ አልችልም ነበር። እባክሽ ላግዛት። ጆ አያገባም። ናግባ ናግባ። ይኸውልህ ጆ፣ እግር ከዚህ ቤት ይንቀሳቀስና እኔ እናንተ የመጨረሻችን ነው የሚሆነው። የማንን መንገደኛ ዳር እዚህ ጮትብኝ እንዴ? እቺ በሽተኛ እዛ በሽቷን እየዞረች እየለቃቀመች አንተ ጋር ትመጣለች። ና ቶሎ እባክህ። እና እንዳልኩሽ አድርግሽ። እንዴ ቆይ ነይ የውጭውን እኔ ያስተናግዳለሁ። ሂጂ አንቺ አምጪው ተቀጭ። ያሳሰበኝ ነው ደህና ነኝ ስትል አንተ አሁንም መካካም ነህ እንዴ? ቆይ ግን መቼ ነው የሚያልፍልህ? ምን ልታዘዝ? አያው የድሮ ፍቅረኛ ነበር። ድሮ መኪና ነበር የሚያጥበው፣ አሁን ደግሞ መስተንግዶ። ወይ ተርፈሻል። ይሄኔ አንቺን ቡና ጠጡ ነበር ምሰሪው። ይቅርታ፣ ምን ልታዘዛችሁ? ሂድና ቡና አምጣልኝ። ለኔ ደግሞ ውሃ። እዚህ ጋር ላሉት ያ መኪና ጣቤት ሄዶ ነው። ማንን ነው አሁን ሲያስተናግደን የነበረው? የደሃ ልጅ እኔ መምጣቴን ፈርቶ ነው። ጋሼን ነው እንዴ? የቤቱ ባለቤት እኮ ናቸው። ይኸው መኪናው ጋር እንደውም ስልክ እያወሩ። ምን? እኔ አላምንም። አንተ አቤት። እንዴት ግን ከዛ ነገር ተነስተ ሁሉ ነገር ሊኖር ይችላል? እግዚአብሔር እኮ እንዳንቺ አይደለም። የለውም ጎሎታል ብሎ አልተወኝም። ሰራው፣ ተለወጥኩ። ይቅርታ አድርግልኝ በጣም። አሁንም እኮ ውስጥ ያለ። ኧረ እባክሽ ወናፍ